ማርያም ሙሉዬ ይባላልው እግዚአብሔር የተመሰገነ ይሁን እዚህ ቦታ ላደረሰኝ ልጅም ቢብሎኝ ነበር እዚህ መጥቼ ነብዩን እግዚአብሔር ይባርክልኝ በሉልኝ እግዚአብሔር ይባርክልኝ እዚህ መጥቼ ነው በጌታ ምንም ነገር አላውቅም ነበር መጀመሪያ ክርስቲያን ነበርኩ ቃወም ነበር በዚህ ማለት ነው ማለት ኦርቶዶክስ ነበርኩ አሁን ቤተክርስቲያን አገልጋይ ነበርኩኝ እሱን ትቼ ወደዚህ ቤት በመምጣቴ ብዙ ነገር ሆኖልኛል ለኔ ብዙ ነገር መጀመሪያው ጌታ ልጅ ሰጥቶኛል በልጅ በትዳሬ በጣም ብዙ ነገር ነበር ልጅ ሰጠኝ ጌታና መስሎኝ እዚህ መጣሽ እዚህ መጣው በህክምና እንትንሽ ምናምን ብለው ነበር መካነሽ ብሎኝ ነበር በህክምና ሐኪም ቤት ሄደሽ ነው የትኛው ሐኪም ቤት ነው እንደዚህ ያለሽ በቃ ያለርኩበት የለኝም ያለርኩበት የለኝም መሐነሽ መውለዳችን ማሉ መውለዳችን ብሎ በትዳሬ ራሱ ከትዳሬ ጋር ተለያይተን ነው እንደገና ጌታ ቤት መጥቼ ጌታ በራሱ ጊዜ ይህነው እንጂ ጀግና ቢሉት አይደነብርም በሚነግሩት በሰልፍ መሃል በምት ተይዞ ይደረድራል በገና ለጌታ ሃሌሉያ እና አሁን 6 ወሬ ነው ጌታ የተመሰገነ ካንተ ድምፅ ውጪ አትሰማለ